ኢትዮጵያ የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣ አስጠነቀቀ። የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ ይህ ጥያቄው ተቀባይነት የሚያገኝ ከሆነ የባህር አገልግሎቶች ጉዳይና አሰብ ወደብ በኩል ወደ ባህር በር መዳረሻ ጉዳይን ጨምሮ ሁሉንም የጋራ ጥቅም ጉዳዮችን ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አመልክቷል። የኤርትራ ሰራዊት ለረጅም ጊዜ የኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ተጠቅሷል። በአዋሳኝ አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። የታጣቂ ቡድኖቹ ስም በይፋ በደብዳቤ ላይ ባይጠቀስም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ አስታውቋል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጸሙ ጥሰት ተደጋጋሚ እንዲታቀብ ቢጠይቅም ጥረቱ ሰሚ አለማግኘቱን ገልጿል። ባለፉት ጥቂት ቀናት ድንበር አካባቢ የታዩት ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድን መምረጡን ያመለክታል ሲል ደብዳቤው አመልክቷል። ከታጣቂዎቹ ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛል ብሏል። በሰሜን ምስራቃዊ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው በመግባት በሰሜን ምዕራብ የሀገሪቱ ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለው የጋራ ወታደራዊ እርምጃ ጸባጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ገልጿል። ይህን ተቀባይነት የሌለውን ሁኔታ ለማቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጺ ቡድኖች ጋር ያለውን ትብብር እንዲያቆም በይፋ ጠይቋል። የሁለቱን ሀገራት የጋራ ብሔራዊ ጥቅምን ባስከበረ መልኩ በላቀ የመተባበር ስሜት ለመመካከር ዝግጁ ነን ያለው መግለጫው አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው ነው ሲል ገልጿል። የኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ ጠይቋል። ለግማሽ ምዕተ ዓመት ያህል በማያባራ ግጭት ላይ ተኑሯል ያለው ደብዳቤው ይህ አይነቱ የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት እድል እንዳለ አመልክቷል። በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑንም አብራርቷል። የኢትዮጵያ ሉዓላዊነትና የግዛት አንድነት እንዲከበር ላቀረበው ህጋዊ ጥያቄ አዎንታዊ ምላሽ ከተገኘ የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል ወደ ባህር በር ጉዳይን ጨምሮ አጠቃላይ የጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኛ እንደሆነ አሳውቋል። የጋራ መከባበርና መተሳሰብ ግንኙነትን ለመፈተሽ ቆርጠን ተነስተናል ያለው ደብዳቤው ቀና ምላሽ እንደሚያገኝ ተስፋውን ገልጿል። በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠ ይፋዊ ምላሽ ግን አላገኘንም። ሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ትላንት ጥር 30 2018 ዓ.ም ወደ ትግራይና አፋር ድንበር ድረስ ተጉዘው ነበር። የሃይማኖት አባቶቹ ቦታ ላይ ሆነው በሰጡት መግለጫ የጉዟቸው ዋና ዓላማ በትግራይ ኃይልና ሰራዊት ሰላም ትግራይ ሀራ መሬት ሎራሱን በሚጠራው ታጣቂ ኃይል መካከል ሰሞኑን ውጊያ መካሄዱን ተከትሎ ዘላቂ እርቅ እንዲወርድ ለመለመንና ለመገሰጽ ነበር። የሃይማኖት አባቶቹን አግኝተው ለማነጋገር ያደረጉት ሙከራ እንዳልተሳካ ቦታው ላይ በመሆን ከሰጡት መግለጫ ለመረዳት ተችሏል። የሃይማኖት አባቶቹ ተስፋ ባለመቁረጥ የእርቅ ጥረታቸውን አጠናክረው እንደሚቀጥሉ ተናግረዋል። ሰራዊት ሰላም ትግራይ ሀራ መሬት ብሎ ራሱን የሚጠራውን መረጃ እስከ ተጠናከረበት ጊዜ ድረስ ስለ እርቅ ሂደቱና ጥረቱ በይፋ የሰጠው መግለጫ የለም። የታጣቂ ኃይሉ ከፍተኛ አመራሮች በግላቸው በማህበራዊ ትስስር ሚዲያ ገጽ ለአንዱ ወገን ያደላ እጃችሁን ስጡ ለማለት ያለመ በማለት ጥረቱን በማጣጣል ጽፈዋል። ራሱን ከኮር በላይ አመራር ብሎ የሚጠራው ከህወሓት አመራር ለማንገብ የተገደድ ነው። የሃይማኖት አባቶቹ እኛን ሳይሆን መቀሌ የሚገኘውን ይህንን ኃይል ነው ተው ብለው መለመንና መገሰጽ ያለባቸው በማለት ጽፈዋል። የትግራይ የሰላምና የጸጥታ ቢሮ የሃይማኖት አባቶች የእርቅና የተግሳጽ ጥረት ሙከራ ለመሳካቱን ተከትሎ ባወጣው መግለጫ የሃይማኖት አባቶች ጥረትና ድካም በማድነቅና በሚገጥሟቸው እንቅፋቶች ሳይደናቀፉ ያለመታከት የጀመሩትን የሰላም ጥረት አጠናክረው እንዲቀጥሉ በመማጸን የእርቅ ጅማሬውን እንዲሳካ ግማሽ መንገድ ተጉዘን እንደግፋለን ብሏል።
አንድ የሱዳን ባለስልጣን ከኢትዮጵያ በተነሱ ድሮኖች ተመታን ሲሉ ቅሬታቸውን አቅርበዋል። በቤንሻንጉል ጉሙዝ ክልልና በሱዳን ብሉ ናይል ግዛት አዋሳኝ አካባቢዎች ከባድ ጦርነት ተቀስቅሷል። የሱዳን ፈጥኖ ደራሽ ኃይል RSF እና የሱዳን ህዝባዊ ነጻነት ንቅናቄ ጥምር ጦር በሱዳን ላይ ጥቃት በመሰንዘር ኩርሙክ እና ዴም መንሱር የተባሉ ወሳኝ የድንበር ከተሞችን መቆጣጠራቸው ተነግሯል። የሱዳን መንግስት በኢትዮጵያ ላይ ያቀረበው ክስ ግጭቱን ይበልጥ አሳሳቢ አድርጎታል። አንድ ስማቸው ያልተጠቀሰ የሱዳን ከፍተኛ ባለስልጣን ለሱዳን ትሪቢዩን እንደገለጹት አማጽያኑ ጥቃቱን የሰነዘሩት ከኢትዮጵያ ግዛት ከቤንሻንጉል ጉሙዝ ክልል ተነስተው ነው ብለዋል። ባለስልጣኑ አክለውም ለጥቃቱ ድጋፍ የሰጡ ድሮኖች የተነሱት በቤንሻንጉል ጉሙዝ ከሚገኝና በተባበሩት አረብ ኤምሬቶች እንደሚመራ የሚነገረው ወታደራዊ ጣቢያ ነው ሲሉም ገልጸዋል። ድርጊቱንም በኢትዮጵያና በUAE የሚደገፍ የውጭ ወረራ ሲሉ ፈርጀው